ጤና ይስጥልኝ በዚህ ምዕራፍ የምንመለከተው ትሬደሩ የፎሬን ከረንሲ አፕሩቫል ጥያቄውን ይህን ሲስተም ተጠቅሞ እንዴት አፕላይ እንደሚያደርግ ይሆናል። በቅድሚያ ትሬደሩ የራሱን ዩዘር አይዲ ያስገባል። በመቀጠል ቢዝነስ ኤልፒሲኦ አፕሊኬሽን ሰብሚሽን የሚለውን ክሊክ በማድረግ ይህን አገልግሎት የሚሰጠው ባንክ ስለሆነ ባንክ የሚለውን ይመርጣል። የባንክ ዝርዝር ውስጥ አፕሊኬሽን ፎር ፎሬን ከረንሲ አፕሩቫል የሚለውን ሰሌክት ያደርጋል። ይህን ሰሌክት ሲያደርግ አፕሊኬሽኑ በዚህ መልክ ይከፈታል። እዚህ ላይ የሚመርጠው የመጀመሪያው ፔመንት ሜተድ ምን እንደሆነ ያስመርጠዋል። ሶስት አይነት ፔመንት ሜተዶች አሉ። ኤልሲ ነው፣ አድቫንስ ፔመንት ነው ወይ ሲኤዲ የሚል አለ። ከዚህ ውስጥ አንደኛውን ይመርጣል ማለት ነው። እዚህ ጋር ኤልሲ ብሎ ይመርጣል። ኤልሲ አቬሌብል ባይ የሚል ፔመንት ኔጎሺዬሽን አክሴፕታንስ ዲፈር ፔመንት ሚክስድ ፔመንት የሚለው ያስመርጠዋል ማለት ነው። እዚህ ጋር ፔመንት በሚመርጥበት ጊዜ ትሬደሩ ቀጥታ ወደ የሚቀጥለው ፕሮሰስ ይሄዳል። እዚህ ጋር አክሴፕታንስ እና ዲፈርድ ፔመንት ሲጠይቅ ግን ከዚህ በፊት ሰፕላይስ ክሬዲት አፕሩቫል የተፈቀደለት መሆን አለበት። ስለዚህ ይሄን አክሴፕታንስ የመረጠ ትሬደር በቅድሚያ ከዚህ በፊት የሴልስ ክሬዲት አፕሩቫል በናሽናል ባንክ ያገኘ መሆን አለበት። ካላገኘም የሰፕላይስ ክሬዲት አፕሩቫል የሚለውን አፕሊኬሽን በመክፈት በቅድሚያ መመዝገብ ይኖርበታል ማለት ነው። በተመሳሳይ ሚክስድ ፔመንትም ከሆነ ሰፕላይስ ክሬዲት አፕሩቫል አለህ ወይስ የለህም የሚል yes or no ኦፕሽን ያመጣለታል። ሰፕላይስ ክሬዲት አፕሩቫል yes ካለ የሰፕላይስ ክሬዲት አፕሩቫል ኦፕሽን ያመጣለታል። ስለዚህ በቅድሚያ ሰፕላይስ ክሬዲት አፕሩቫል ማግኘት አለበት። ኖ ካለ ሰፕላይስ ክሬዲት አፕሩቫል አይኖረውም ማለት ነው። ስለዚህ እዚህ ጋር አቬሌብል ባይ የሚለውን በሚመርጥበት ጊዜ የሚያስመጣው ሪኳየርመንቶች አሉ ማለት ነው። በመቀጠል ኢምፖርተር ኔሙ ሲስተሙ ያመጣለታል። ከዛ ውስጥ የሚመዘግበው የላይሰንስ አይነቱን ነው ማለት ነው። አንድ በላይ ላይሰንስ ሊኖረው ስለሚችል የላይሰንስ ታይፑን ይመርጣል። በመቀጠል የሰፕላየርስ የሚለው ስር የሰፕላየር ኔም የሚመዘግበትን ኦፕሽን ያቀርብለታል። ከዚህ ቀደም መዝግቦ ከሆነ ትሬደሩ ከሊስት ውስጥ የመረጃውን ያመጣል ማለት ነው። ከዚህ በፊት መዝግቦ ካልሆነ ግን ሬጂስተር የሚለውን መርጦ መመዝገብ ይኖርበታል ማለት ነው። ቀጥሎ በጀነራል ሴክሽን ላይ የምንመለከተው ባንክ የትኛው ባንክ ላይ መስተናገድ እንዳለበት የሚመርጥበት ነው። ሰርች ኦፕሽን ላይ ገብቶ የትኛው ባንክ ላይ አገልግሎቱን እንደሚያገኝ ይመርጣል። እዚህ ጋር ሲቢኢ ብራንቹን በተመሳሳይ የብራንች ሊስት ስለሚያመጣለት ካሉት ብራንች ሊስቶች ውስጥ የሱን ደንበኛ ብራንች ይመርጣል ማለት ነው። በመቀጠል የዲያስፖራ አካውንት ካለው ዲያስፖራ አካውንት የምትለዋን ክሊክ ያደርጋል። ከዛ የአካውንት ነምበሩን ይመዘግባል ማለት ነው። ዲያስፖራ አካውንት ከሌለው ይሄን ዲያስፖራ አካውንት መምረጥ አይጠበቅበትም። ቀጥታ የአካውንት ነምበሩን ብቻ ያስገባል። የዲያስፖራ አካውንት ነምበር ካለው ግን ፕራዮሪቲ ስለሚሰጠው በዚህ ፕራዮሪቲ ለመጠቀም የዲያስፖራ አካውንቱን ያስገባል ማለት ነው። ኤኒ ተጨማሪ መረጃዎች ካስፈለጉት እዚህ ጋር ሪማርክ ላይ ይመዘግባል ማለት ነው። በመቀጠል ኢንቮይስ ሴክሽን ላይ የምናገኘው የኢንቮይስ ታይፕ ነው። ከዛ ኢንቮይስ ታይፑ ባይ ዲፎልት ፕሮፎርማ ነው። ኢንቮይስ ነምበሩን እንዲያስገባ ያስገድደዋል ማለት ነው። ስለዚህ የኢንቮይስ ነምበሩ ይሞላል። ኢንቮይስ ዴቱን ያስገባል። ከዛ ከረንሲውን ይሞላል ማለት ነው። በመቀጠል አማውንቱን ይመዘግባል።
terms of delivery ያስመርጠዋል እዚህ ጋር በterms of deliveryውን ይመርጣል ማለት ነው እዚህ ጋር አሁን ፎብ ብሎ ይመርጣል ፎብ ላይ ዋጋውን ያስገባል ማለት ነው ሌላ ተጨማሪ ወጪ ካለ ይመዘግባል ከሌለው ያው 0 ብሎ ይወጣል ማለት ነው በመቀጠል ኮሞዲቲ ላይ ገብቶ ምን እቃ ኢምፖርት ማድረግ እንደሚፈልግ እዚህ ጋር ያስመርጠዋል ኤችኤስ ኮድ ላይ ሲመጣ መመዝገብ የሚፈልገው ዲስክሪፕሽን እዚህ ጋር መጥቶ ለምሳሌ ኮምፒውተር ኢምፖርት ማድረግ ቢፈልግ ሰርች ብሎ እዚህ ጋር የኮምፒውተር ኤችኤስ ኮዶችን ሲስተሙ ያመጣለታል ማለት ነው ስለዚህ አሁን እዚህ ጋር የሚያመጣው የዴስክቶፕ ኮምፒውተርስ ዝርዝር ይመጣለታል ማለት ነው እዚህ ጋር ዲስክሪፕሽን ካስፈለገ ብሎ ዲስክሪፕሽን ይጽፋል አማውንቱን ይመዘግባል ማለት ነው እዚህ ጋር በትክክል ያስገባውን አማውንት ይመዘግባል ከላይ የሞላውን አማውንት ይመዘግባል እዚህ ጋር በመምረጥ የዩኒት ኮዱን ከዚህ ሲስተም ላይ ሊስት ኦፍ ኮዶች ይመጡለታል ያንን ሊስት ኮድ ከዚህ መረጃ ላይ ይሞላል ማለት ነው የሚያስመርጠው መረጃ አለ እዚህ ጋር ኔትዌት ማንዳቶሪ የሆኑ ኦፕሽኖችን ብቻ እንመርጣለን ማለት ነው እዚህ ጋር የሚያስመርጠው ኒው ኮንዲሽን ዩዝድ የሚል አለ እዚህ ጋር ኒው የሚለውን እንመርጣለን ሃርድ ዲስክ ድራይቭ ሳይዝ አለ እሱንም እናስገባለን መረጃውን ለምሳሌ 21 ኢንች ይሄን መረጃ ሞልተን ስንጨርስ አድ እንላለን ማለት ነው አድ ስንል አውቶማቲካሊ ወደዚህ መረጃ ይመጣል በመቀጠል ማንዳቶሪ የሆነው ፊልድ ፕሮፎርማ ኢንቮይስ ስለሆነ እዚች ጋር ፕሮፎርማ ኢንቮይሳችንን እናያይዛለን ማለት ነው ቴምፖራሪ ሴቭ ማድረግ ከፈለግን ቴምፖራሪ ሴቭ እናደርጋለን ቀጥታ ሰብሚት ማድረግ ከፈለግን ይሄንን ዶክመንት ሰብሚት ማድረግ እንችላለን ማለት ነው ስለዚህ እዚህ ጋር ዶክመንቱ ሰብሚት አድርገናል ሲስተሙ የራሱ የሆነ ሪፈረንስ ነምበር ሰጥቶናል አፕሊኬሽን ፎር ፎሬን ከረንሲ አፕሩቫል አዲስ አበባ ብራንች ላይ ሲቢ ላይ ሚስተናገድ ሰብሚትድ የሆነ አፕሊኬሽን እንዳለ ያሳየናል ማለት ነው ስለዚህ በቀጣይ ስታተሱን የምንከታተለው እዚህ ጋር ሪፍሬሽ ያደረግን ስታተሱን መከታተል እንችላለን አፕሩቭድ እስኪሆን ድረስ ስታተሱን ሪፍሬሽ በማድረግ